ስም ብትነግረኝ እኔ እያንዳንዱ ኤምባሲ ውስጥ የሚሰራ ስታፍ ስልካቸው ስማቸው አለኝ። የዜጎች ክፍል ኃላፊ ከሆኑ ስሙን ንገረኝ። ልንገርህ፣ የዜጎች ክፍል ኃላፊ ከሆነ ያናገረክ ስሙን ልንገርክ፣ ስልኩን ልንገርክ። ማነው? አንተ ያናገረክ የዜጎች ክፍል ኃላፊ ነው ያናገረኝ ብለካል አይደል? ይህ ጉዳይ የሚመለከተው የዜጎች ከአንድ ዜጋ ሲጎዳ የሚመለከተው የዜጎች ክፍል ኃላፊ ነው። እሺ ማን ነው? አብድል መናን ይባላል። አቶ አብድል መናን ያናገርክ? ማንን ያናገርከው? አቶ አብድል መናን ለዚህ ተጠያቂ ነው እንዴ? የዜጎች ክፍል ኃላፊ ነው። እኔ አብድል መናንን አላናገርኩም። ስለዚህ ማንን ያናገርከው? አቶ ሸምሱን ማንን ያናገርከው? እኔ አሁንም ሚሊሽን ሲሚኝ ሁላችንም እዚህ የምንቀመጠው ልጅቷን እንትን ለመፈለግ አይደለም። የኔም ባህሪ አታውቁም። እኔ ወረኛ እኔ ያውላችሁ ምን ነገር አንደኛ እንደገባክ ሄጃለሁ አልከኝ። ሙባረክ ስላመጣክ እንጂ እኔ ማንም ሰው በቲክቶክ መጥቶ እንትን ቢለኝ ያለ ማስረጃ ምንም ነገር አላምንም። ኤምባሲ ሄደ ካለው ስልክ እንደገባክ አዎ ሄጃለሁ አልከኝ። እሺ ምን መለሱ ለጥያቄዎቻችን? አንተ ነህ አይደል? እኔ ኤምባሲ ሄጄ ጥያቄዎቻችን አናግርላቸዋለሁ። ኤምባሲ በጣም ይተባበሩኛል። ኤምባሲ በጣም ጥሩ ናቸው። በእኔ በኩል ለመጣ ሁሉ ይረዳሉ ያልከው፣ ኤምባሲ በአንተ በኩል ለመጣ ብቻ ሁሉ የሚረዳ ከሆነ ኤምባሲ ለአንድ ብሔር ለአንድ ግለሰብ ነው የሚያገለግለው? አልገባኝም። ኤምባሲ እኮ ተቋም ነው። ሀገርን ወክሎ ነው አደለ ሳውዲ ላይ ያለው። ስለዚህ የትኛውም ኢትዮጵያዊ ችግር ላይ ሲሆንና ኤምባሲ ሄዶ ድምፁን ሲያሰማ ሊያስተናግዱ ይገባል። ሳውዲ ኤምባሲ ምንም እየሰሩ አይደለም። እኔ ስንት እህቶቻችን እየተመቱ ሰንበር ደም ላያቸው ላይ እያለ ቪዲዮ ፎቶ እየላኩላቸው ሎኬሽን ስልክ ቁጥር እየላኩላቸው ኤምባሲ አይደለም እየረዳኛለሁ። ፖሊስ ጋር ቀጥታ እየደወልኩ ነው። ፖሊስ ቤት ድረስ ላይቭ ላይ ሆኜ ፖሊስ ጋር እየደወልኩ ፖሊስ ነው ቤታቸው ድረስ ሄዶ እየደረሰላቸው ያለው አደጋ ላይ ላሉ እህቶቻችን። ምን አረገ ኤምባሲ? ለስም ኤምባሲ አለን ቢባል ምን ዋጋ አለው? ደግሞ መታችሁ እዚህ ጋር ለኤምባሲ የምትከራከሩ ሰዎች እናንተ ራሳችሁ ሌባ ናችሁ። ከቨር አታድርጉ። ምንም እየረዱ ሰው እየሞቱ ነው። እኔ እንደምለው ምንድን ነው ይሄ አቡ ፋኖ መጥቷል። አስገቢ ይኸውልሽ፣ ይሄ የሳውዲ ኤምባሲ መፍረስ አለበት። ከላይ እስከታች መቀየር አለበት። እኔ ከማስረጃ ጋር ማውራው ቪዲዮ ሰራለሁ። እያንዳንዱ የላኩላቸው ሎኬሽን እባካችሁ ድረሱላት፣ ችግር ላይ ናት፣ እቺ ልጅ እየተደበደበች ነው፣ እየተደፈረች ነው፣ እንደዚህ እያልኩኝ ዋትሳፕ ላይ እኔ ደግሞ ያለ ማስረጃ አላስተናግድም። እየተቀበልኩ እየላኩላቸው እባካችሁ ይኸው ሎኬሽኗ፣ ይኸው የመዳሟ ቁጥር፣ ይኸው ያመጣት ቢሮ ቁጥር፣ ይኸው እያልኩ ከሞቱ በኋላ ለአስክሬን ብታናግሩን ምን ዋጋ አለው? ሳይሞቱ ችግር ላይ እያሉ እንድረስላቸው እያልኩ እያንዳንዱ ኤምባሲ የሚሰራ ስታፍ ጋር እየላኩ ሁሉም ሲን እያለ ሁለት ራይት እያለ ኢግኖር እያደረጋችሁ ከዛ ከሞቱ በኋላ ለአስክሬን መቀበሪያ ወይም ለአስክሬን መሸኛ ደብዳቤ የምትተባበሩን ከሆነ በቃ ይሙቱ እያላችሁ ነው ማለት ነው። ቤተሰብ ደግሞ አስክሬኑን አይደለም የሚፈልገው፣ በነፍስ እንዲሄዱላቸው ነው የሚፈልገው። ደግሞ ውሸታችሁ ማያልቅ እኔ ቪዲዮ ሰራለሁ። ውጭ ጉዳይ ነው አለቃችሁ አይደለ? ለውጭ ጉዳይ አድርሱልኝ ብዬ ቪዲዮ ሰራለሁ። ማስረጃዎቹን ለጥፌ ስንት የኤምባሲ ስታፍ አናግሬ መልስ እንዳልሰጡኝ ስንት ጊዜ ደውዬ ሪከርድ እያደረኩ ነው ደግሞ የምደውለው። ስንት ጊዜ ደውዬ እንደማታነሱ ከማስረጃ ጋር ለምን እዛ ጋር ተቀምጣችሁ ደሞዝ እንደምትበሉ አላውቅም እንዴ? ሴት ልጅ በአሰሪዋ የጾታዊ ጥቃት እየደረሰባት እባካችሁ ድረሱላት እየተባላችሁ ደርሱ እየተደበደበች እየተራበች ነው። ሃይማኖት 4 ቀን ሙሉ በምግብ ተዘግቶባት ፖሊስ ጋር ደውያለሁ። እንዴ ፖሊስ አይደል እንደ ሄደላት ፖሊስ አይደል እንዴ ከዛ ቤት ያወጣት እንዴ? መዲና ወንድሟ ማሜ በሌሊት መጥቶ እኔ ጋር ላይቭ ላይ አልቅሶ ላይቭ ላይ ሆኜ ፖሊስ ጋር ደውያለሁ። እንዴ ፖሊስ ሄዶ ከቤት ያወጣት ኤምባሲ እያለን ፖሊስ ነው። እሺ ፖሊስስ ባይሰማን አሁን የት እንሄዳለን? እኛ በየቀኑ አስክሬን ከሳውዲ ወደ ኢትዮጵያ መላክ አለበት ኤምባሲ እያለ ደግሞ በጣም ይረዳሉ ይለኛል። እንዴ በእኔ በኩል ለመጣ ይረዳሉ። በአንተ በኩል ብቻ ለመጣ ማንኛውም ኢትዮጵያዊ ችግር ላይ ነኝ ሲላቸው ሊሰሙ ይገባል። አይ ቲንክ አንድ የሚፈሩት ሰው መፈጠር አለበት። አለ አይደለም ይሄ የቪዛ ችግር የሌለው ምናምን
ገብቶ እነሱ ጋር ላይቭ ቪዲዮ እየቀረጸ ለምን ይሄን እንደማያደርጉ የሚጠይቃቸው ያስፈልጋል። ማጌት ሙት እኔ ሳውዲ ቢሆን ኖሮ ቀጥ ብዬ ላይቭ ላይ ሆኜ ነበር መሄደው። ዓለም ግዳቸውን እንዲያይ እንዴት ሰው እንደሚያመናጭቁ ስልክ እንደማያነሱ በአካል ደግሞ ሰው ስንልክ ማነህ ምንድነህ ምን አገባህ እያሉ እንደሚያመናጭቁ ዓለም እንዲያይላቸው። በአረብኛም በእንግሊዝኛም ነበር ቪዲዮ የምሰራው ሄጄ ቀጥታ። እስቲ እዚህ ላይ አቢዝ በእነሱ አቢዝ የተደረጋችሁ በውስጥ እስቲ ላኩልን ስማቸው ምናምን አይ ቲንክ ከሰመር በኋላ እኛ መሄድ እንችላለን። እኛ አሜሪካ ያለን ሰዎች ምናምን ሄደን ሰላም ማጋለጥ ይቻላል። አቡ ምን ተፈጥሮ ነው? ምን የማይፈጠራል? በየቀኑ አዲስ ነገር እኮ ነው ጌታው። ሳውዲ ኤምባሲ ሳውዲ ስንት ሰው እየሞተ ችግር ላይ ነው። ድረሱ ኤምባሲ ስልክ አያነሱ አይመልሱ። ሰው ደግሞ በአካል ደግሞ ሰው ስንልክ ጉዳዩ አይመለከትክም ቤተሰብ መጥቶ ይጠይቅ ምናምን እያሉ የሳውዲ ኤምባሲዎች ፓወር የላቸውም። መንግስቱም እንደ እንትን የማይቆጥራቸው ይሄ እኮ የታወቀ ነው እኮ። ዛሬ የተጀመረ እኮ አይደለም። ስንት ሰው ችግር ሲፈጠር አይደርሱም። ምክንያቱም ደግሞ ምን ተሰሚነት የላቸውም። ያ ነው ሀገር ላይ አንድ ኤምባሲ ከተከፈተ ሀገርክ ማለት ዜጋቸው ላይ ፓወር አላቸው። አቡ ዜጋቸው ላይ ያማቱ ብዙ ጊዜ እኮ መስራት ስለማይፈልጉ ዜጋቸውን ማገዝ ስለማይፈልጉ ዜጋቸውን ስለሚንቁ ደረታቸው በጣም በሚበሉት ደሞዝ እንጂ ታማኝ ስላልሆኑ ህሊና ስለሌላቸው እንጂ በደንብ ነው ኤምባሲ ያለው። የኤምባሲን ያህል ፓወር ያለው የለም። ግን እነሱ ብዙ ጊዜ ላይ በብዙ ነገሮች ብዙ ጊዜ ጥሪ አቅርበናል። ሴቶች እየታገቱ ብዙ ነው የማይባል ግን እንደም በኋላ ምንም ወዲያው ለፖሊስ ሪፖርት አድርጎ ዜጋውን ከዛ ቦታ ፕሮቴክሽን መስጠት ግዴታ አለበት። ይሄ የኤምባሲ ስራ ነው። ደብዳቤ አይደለም መጻፍ ያለበት። ጭምጭምታ ቢሰማ የዚህ አይነት ኢትዮጵያዊ እንዲህ አይነት ቦታ ይሄ መከራ አለበት ከተባለ መድረስ አለበት። ግዴታው እኮ ነው። ግን ምን መሰለ ከደላላ ከምናምን አብረው ስለሚበሉ በወንጀል የተጨማለቁ ስለሆኑ ራሱ ሳውዲዎቹ ጋር ፊት ለፊት ቆመው ማውራት አይችሉም። ወንጀለኞች ናቸው ራሳቸው። የሚሰሩት ብዙ ሸፍጥ ስላለ ይንቋቸዋል ራሳቸው ማለት ነው። አንተ እኮ የምትከበረው ስራን ስትሰራ ነው። ስራቸውን ስለማይሰሩ ራሳቸው ለደሞዝ እዛ ጋር እንደተቀመጡና ድህነታቸውን ለማራገፍ በሰው እንባና በሰው ጫንቃ ላይ መረማመድ ስለለመዱ ለዛ ነው እንጂ ግዴታቸው ዜጋን መጠበቅ ነው። ደብዳቤ መጻፍ አይደለም። ደብዳቤ የምጽፊው ለሌላ ነገር እንጂ ለተጎዳ ሰው አይደለም። በደብዳቤን ባስተናገዱ በሌላ ጉዳይ አሁን ደብዳቤ ከውጭ ጉዳይ ከተላከላቸው ስንት ረመዳን ላይ እስር ቤት ሞታ አስክሬኗ ከወጣ በኋላ ምን ሊሉ ነው? እሺ ማንንም አይፈሩም። ምንም ነው አይመስላቸው። ይሄን ነው የምልሽ እኮ ከላይ እስከታች የሆነ ነገር በቃ አጋልጦ መንግስት አይኑን ወደዛ ትኩረት እንዲሰጥ ማድረግ ያስፈልጋል። የኢትዮጵያ መንግስት ማለት ሁሉ ነገር ከተጋለጠ ደሞዝ ለምን እንደሚከፍላቸው ራሱ መመለስ አለ። ለዛ አስቀምጦ ደሞዝ የሚከፍላቸው ለዜጎቹ የማይቆሙ አሁን አዲስ የተፈጠረው ችግር ምንድን ነው? አዲስ ሳይሆን ይኸውልህ ምን አለ መሰለህ፣ አሁን ለምሳሌ የልጃችን ሬሳ ይምጣልን የሚል ጥያቄ ቀረበ። ያንን ነገር ደባብሰው አስቀምጡ። እኔም የማውቀው ማለት ነው። ደባብሰው አስቀመጡ። ይኸው እስካሁን ድረስ መከራ ላይ ነው። ልጅቷን ያለ ትዕዛዝ ያለምን ተቀብራለች። ልሞት ነው ሊገሉኝ ነው እያለች የምትል ራሷን ገደለች ብለው አጭበርብረዋል። ከነሱ ጋር ደግሞ ከነዚህ ከደላሎች ጋር በአስክሬን በኩል አዲስ የወጣ ህግ አለ። ሳኡዲ እስከዛሬ
አንድን የሞተ ሰው ቤተሰብ ውስጥ ከመጣ ድረስ ፍሪጅ ነበር የሚያስቀምጥ። አሁን ግን ለ3 ወር ነው። እስከ 3 ወር ድረስ የዛ አስክሬን ፈላጊ ካልመጣ ይቀብራሉ። ከመጣ ግን ያለ ወኪሉ ፍቃድ አይቀብሩም። እንዴት ሊቀበር ቻለ? በዚህ ዓመት የወጣው ህግ 15 ቀን እየተባለ ነው። አብዛን ነው 3 ወር ነው። 3 ወር ነው ህጉ የወጣው። 3 ወር ከሆነ ታዲያ ልጅቷ እኮ ሙታ ወር ሳይሞናት ነው ተቀበረችው። ስለዚህ ሊቀበር የተስማማ አካል አለ ማለት ነው። ማን ነው? አዋ ማናት ስሟ? መዲና የምትባል ሳውዲ አረቢያ ኤጀንሲ ብትሰራ እኮ የተስማማ ውክልና ወስዳ ውክልና እጇ ላይ ስላለ ገዳይም እሷ ተብላ ስለጠረጠረች አስቀበረች እኮ። ስለዚህ ወኪል የሆነ ሰው ፈቅዶ እንጂ እስከ 3 ወር ማንም ቤተሰብ ካልመጣ አትቀበርም። ይህን ነው እያልን ያለ ነው። ያሳዝነው ብቻ። አቡ ሚኪን ሳቢው አበባ እየሰጠች ነበር። ሚኪን ሳቢው አቡ እንዴ እኔ በሌላ ጉዳይ ስንት ጊዜ እንደደወልኩላቸው እኮ ሪካርድ ማስረጃ አለኝ። እኔ ቪዲዮ ሰራለሁ፣ ፔቲሽኑን ተሰባለን። የምትስማሙ ከሆነ ሁላችሁ ትስማማላችሁ? አዎ ስሪ፣ እንስማማለን በደንብ አድርገን ፕላንም አድርገን መሄድ አለብን። እኔ ብዬ ነው የማስበው። ያው ሰመር ላይ አንዴ ይሄ ጊዜ ይለቅና እንደዚህ የሆነ ሰው ሊደፍረው ይገባል። ኤምባሲ ለውጭ ጉዳይ ድምጻችን እንዲሰማ ቪዲዮ ሰራና ፔቲሽን እናሰባስባለን። ሁላችንም ለውጭ ጉዳይ ኢሜይል እንልካለን። እስኪ ከህዝብ እነሱ የሚበልጡ ከሆነ እናያለን። አንደኛ። ሁለተኛ ነገር ኮሚኒቲ ካርድ የሚባል አለ አይደል? ኤምባሲ ማንም ሰው ኤምባሲ ሲሄድ ለኮሚኒቲ ክፈሉ የሚባል መንግስት ከሚከፍላቸው ደሞዝ ውጭ በኮሚኒቲ ይሰበስባሉ ብር። ግን ህዝብ እየተረዳ አይደለም። ህዝብ መጠለያ ሲያጣ፣ አንዲት ሴት ወልዳ መውደቂያ ስታጣ ቲክቶክ ላይ እየመጣች ነው የሚለመንላት። ቲክቶክ ላይ ነው የምንለምነው እና ትኬት እየቆረጥን ወደ ሀገር ቤት ምንሸኛቸው እኛ ነን። የኤምባሲን ስራ እየሰራን ያለ ነው ከህዝቡ እየለመንን። በኮሚኒቲ የሚሰበስቡትን ብር ማን ነው የሚበላው? ስልክ ካላነሱ ስንደውል ስልክ ካላነሱ በሌላ ጉዳይ መጡ። ሰው ቪዲዮ ሰራው፣ ቪዲዮ በር ሰራው። በነጋታው ሰው ላኩ ከኤምባሲ ላኩና እዚህ ላይቭ ላይ ልክ ኢድ እንዳለፈ ትፈታለች አሉ። ኦኬ ብለን ጠበቅን። አንተ ያው አሁን ኢድ ካለፈ ራሱ ስንት ጊዜው ስልክ ማንሳት አቆሙ። ምንም በቃ ማን ልብ እንደሰጣቸው አላውቅም። ስልክ አያነሱም። የተጎዳ ሰው ቁስል ደም እየላክንላቸው እያዩ አይመልሱም። ችግር ላይ ላለ ሰው አይደርሱም። ሰው ከሞተ በኋላ ብቻ አስክሬን ለመሸኘት ጎበዝ ናቸው። አስክሬን መሸኘት ይወዳሉ። ለአስክሬን ብቻ በቃ እነሱ የሚተባበሩት ኢትዮጵያ ሳውዲ ውስጥ ያለ ኢትዮጵያዊ እየሞተ አስክሬን መሸኘት ብቻ ለእነሱ የተቀጠሩት አስክሬን ለመሸኛ ደብዳቤ መጻፍ ብቻ ነው ስራቸው። ሰው ሲሞት ብቻ ነው የሚተባበሩት የአስክሬን ደብዳቤ ለመጻፍ። ሰው በህይወት እያለ ድረሱላቸው አይደርሱም። እሱንም አይሸኙም። ብሩማ እኮ በህዝብ ብር ነው እኮ ህዝብ ለምኖ ተለምኖ እኮ አስክሬንም የሚሸኘው። ግን ለኮሚኒቲ አዋጡ ይባላል። ሁላችሁንም ሰላም ብያለሁ። ሀውዬ በጣም ነው የሚገርምሽ። አሁን የመን ላይ አንድ ወንድማችን ሙቶ እሱን ለመላክ እንኳ ራሱ በቃ ባለ ጉዳይ ነው ብለሽ ስትደውይ ጉዳዩን የሚወስነው 3ኛ 4ኛ ወገን ነው ከጀርባ። አታውቂውም። ገብቶሻል አይደለ? እና ሳውዲ ላይ እኔ ኤምባሲው ምን እንደሚሰራ ራሱ ቅጡ ነው የሚጠፋሽ። የኢትዮጵያ ኤምባሲ በተለያየ ሀገር የተከፈተው ዜጎች በስደት ሆነው የሚደርስባቸውን ችግር ከፓስፖርት ማሳደስ ጀምሮ መብታቸው ተገፍቶ ወይም የተለያየ ነገር ደርሶባቸው አቤቱታ የሚያቀርቡበት ችግራቸው የሚፈታበት ማለት ነው። ሲሞቱ ለመላክም እኮ ቲክታክ ላይ ነው እኮ ገንዘብ የሚሰበሰበው። ያን ገንዘብ ለመብላት ነው በአጭር አማርኛ።
እኔ ምን አይነት ኮሚኒቲ እንዳለን እኔ ምን አይነት ኤምባሲ